ለማዲያት ህክምና በተደጋጋሚ የሚቀቡ መድኃኒቶችን ተጠቅሜያለሁ፣ ግን ምንም ለውጥ አላገኘሁም። ምን ላድርግ? ማዲያት እንግዲህ በጣም እኛ ማህበረሰብ ላይ በብዛት የሚገኝ አይነት የቆዳ ችግር ነው። በብዛት ሴቶችን ከወንዶች በበለጠ ያጠቃል። በሬሾኛ ስናስቀምጥ 4 ሴት ለ1 ወንድ ያክል ቁጥር ነው። እኛ የሚያጠቃበት አንደኛ እኛ ማህበረሰብ ላይ የሚበዛበት የራሱ የሆነ ምክንያት አንዱ ምንለው ስኪን ታይፓችን ነው። ከዚያ በተጨማሪ ሴቶች ላይ ሲበዛ ደግሞ ሴቶች ሆርሞናል ለውጦች ስለሚኖሩ፣ እርግዝና ስላለ የእርግዝና መከላከያ መድኃኒቶች፣ ሌሎችም ደግሞ ላይፍ ስታይል ስትረሱም የመሳሰሉ ምክንያቶች ለማዲያት መከሰት ምክንያት ይሆናሉ ብለን እንጠቅሳለን። እንግዲህ ማዲያት ህክምና ላይ ብዙ ጊዜ ብዙ ሰው ተስፋ የሚቆርጥበት አንዱ ምክንያት አንደኛ ኦልድ የሆኑ የማዲያት ህክምና አማራጮች ነበሩ። ለምሳሌ ይሄ ሃይድሮኪኖን ቤዝድ የምንላቸው የሚቀቡ መድኃኒቶች 1 2 3 ብለን ምንጠቅሳቸው በቅባት መልክ የሚሰጡ በሚቀመም መልክ ወይ እንደዚሁም ደግሞ ሬዲሜድ ሆኖ የሚመጡ የሚቀቡ መድኃኒቶች አሉ። ለረጅም ጊዜ እኛም እሱን ስንጠቀም ነበር። ግን ከቅርብ ጊዜ ወደዚህ ብዙ የማዲያት ህክምና አማራጮች እየመጡ ነው። አንደኛ ከቴክኖሎጂው ጋር፣ ሁለተኛ ከጊዜ ወደ ጊዜ ደግሞ ጥናቱም እየሰፋ ሲሄድ አሁን ላይ እንደ መጀመሪያ አማራጭ መድኃኒት አድርገን የምንወስደው የሚዋጥ የማዲያት አማራጮችን ነው። ከነዚህ ከሚዋጡት መድኃኒት በተደጋጋሚ አንስቻለሁ። እነዚህ ትራንዛሚክ አሲድ የሚባል በጣም ህይወትን የቀየረ የማዲያትን ህክምና ትልቅ ደረጃ ከፍ ያደረገ ያንን መድኃኒት እንግዲህ አስፈላጊውን ሌሎች ጎን ለጎን የሚደረጉትን ህክምና አማራጮችን ካደረጉ ከ70 እስከ 80% የመዳን ወይ ደግሞ በጣም ከነበረበት በጣም የተሻሻለ የመሆን ከጠፋ በኋላ ደግሞ ተመልሶ የማምጣቱ በጣም ዝቅ ያለ 20 እስከ 30% ያላለፈ አይነት እድልን ያመጣ አማራጭ ነው። ይህንን ህክምና ስናደርግ እንግዲህ አንደኛ በሐኪም ትዕዛዝ ነው የሚሰጠው። ሁለተኛ አንድ ሰው ክኒኑን ብቻ መውሰድ ሳይሆን ጎን ለጎን ደግሞ መደረግ ያለባቸውን ጥንቃቄዎችን ማድረግ፣ ሌሎች አማራጮችም እንደ ማይክሮኒድሊንግ እንደ ፒአርፒ የምንላቸው አማራጮችም አሁን ላይ ከዚህ ህክምና ጋር አብሮ ተቀናጅቶ ሲሰጥ የተሻለ ውጤት አለው። ስለዚህ ከዚህ በፊት ከነበረው በጣም እውነቱን ለመናገር የማዲያት ህክምና በጣም የተሻሻለ ውጤቱን በጣም አመርቂ የሆነ በጣም የቀየረ እኛ የምንለው አንዱ ኳሊቲ ኦፍ ላይፍን መቀየር ነው። አንድ ሰው ማዲያት ሲኖርበት በራስ መተማመኑን ይጎዳል። ያንን በጣም ማስተካከል የቻለ የህክምና አማራጭ ነው። ከዛ በፊት የነበሩ አማራጮች ግን አንደኛ ቆዳ የመጉዳት የማሳሳት ባህሪዎችም አላቸው። ሁለተኛ ደግሞ መድኃኒቱን ስናቆም ተመልሶ የመምጣት እድሉ በጣም ከፍተኛ የሆነ አልፎ አልፎ እንደውም በትክክል ካልተጠቀምናቸውን ቀድሞ የነበሩ መድኃኒቶችን ማዲያቱንም የማስፋት ነገር አለው። ይሄኛው ህክምና ላይ ያልኳቸው አይነት ኪኒን፣ ትራንዛሚክ አሲድ የሚባል ሌሎችም እንደ ሜላቶኒን የሚባሉ የሚዋጡ መድኃኒቶችን አንዳንዴ አንዱን ብቻ አንዴ ደግሞ ሁለቱንም አንድ ላይ በማቀናጀት ስንሰጥ አንደኛ የመመለስ እድሉ እንዳልኩኝ በጣም ዝቅተኛ ነው። ቆዳ ላይ ምንም የተለየ ጉዳት የለውም። ሲዋጥ ደግሞ ውስጥ ላይ ምንም ሲሪየስ የሆነ የሚያሰጋ ነገር የሌለው ሴፍ የሚባል የህክምና አማራጭ ነው። ይህ አማራጭ በጣም ጥሩ ነው። ከዚህ በፊት ያልሞከራችሁ ይህንን አማራጭ ብትሞክሩ ብዬ እመክራለሁ። ላይክ፣ ፎሎ፣ ሼር ማድረግ